ልክ እንደነዚህ አይነት ቫይራል የሆኑ የኤአይ ሙዚቃዎች አንቺ ነይማ አኔ ደርሻለሁ ቆየሽኮ ዚበልከኒ የለ ከምተወት ለሚነ እነዚህ ስትሰሟቸው የነበሩ ሙዚቃዎች ሙሉ በሙሉ በኤአይ የተሰሩ ሙዚቃዎች ናቸው። በዛሬ ቪዲዮ እናንተ ቤት ቁጭ ብላችሁ ምንም ክፍያ ሳትከፍሉ በነፃ ስልካችሁ ብቻ በመጠቀም እንደነዚህ አይነት ቫይራል የሆኑ የኤአይ ሙዚቃዎች እንዴት አድርጋችሁ መስራት እንደምትችሉ አንድ በአንድ ሙሉ ስቴፕን አሳያችኋለሁ። ቪዲዮውን እንደሚጠቅማችሁ እርግጠኛ ነኝ። ለቪዲዮውን ላይክ በማድረግ ለቻናሌ ደግሞ ሳብስክራይብ በማድረግ ቪዲዮውን ጀምሩት። አሁን ሙሉ ስቴፑን ለማየት ወደ ቪዲዮ መጀመሪያ ወደ ፕሌይ ስቶር አፕሊኬሽን አንድ ጊዜ እንገባለን። ከዛ ሰርች ማድረጊያ ቦታ ላይ ኢሊት ቲፕስ ብለን በመጻፍ ሰርች እናደርጋለን። ከዛ ከላይ የምትመጣልንን አረንጓዴ ምልክት ያለባት አፕሊኬሽን ክሊክ በማድረግ ኢንስታል እናደርጋለን። ብዙ ቦታ አትይዝም፣ ወደ 10 ሜጋባይት ነው የምትሆነው። ከዛ ኢንስታል አድርጎ ከጨረሰ በኋላ ኦፕን የምትለዋን አንድ ጊዜ ክሊክ እናደርጋለን። በመቀጠል እዚህ ጋር አለው በማለት አፕሊኬሽኑ ኖቲፊኬሽን እንዲልክልን ፍቃድ እንሰጠዋለን ማለት ነው። ከዛ በመቀጠል እዚህ ጋር ከላይ ያለችው ሰርች ማድረጊያ ቦታ ላይ ክሊክ በማድረግ ኤአይ ሙዚክ ብለን ጽፈን ሰርች እናደርጋለን። በመቀጠል እዚህ ጋር ከላይ ብቻዋን ስኖ ኤአይ ሙዚክ ኤንድ ሶንግ የምትለው አንድ ጊዜ ክሊክ እናደርጋለን። ከዛ ወደዚህ ያስገባናል። እዚህ ጋር ትንሽ ወደ ላይ ስክሮል በማድረግ ከታች ጌት ኢት ናው የምትለውን ሰማያዊ ቀለም ያለባት አንድ ጊዜ እሷን ክሊክ እናደርጋለን። ከዛ ይህችን አፕሊኬሽን ያመጣላችኋል። እሷን ኢንስታል እናደርጋለን። አሁን እንደምታዩት ኢንስታል አድርጎ ጨርሰዋል። ከዛ ኦፕን እንለዋለን። ከገባን በኋላ አካውንት እንድንከፍት ይጠይቀናል። እዚህ ጋር ክሬት ኒው አካውንት የሚለውን አንድ ጊዜ ክሊክ እናደርጋለን። ከዛ በመቀጠል ኮንቲኒው ዊዝ ጎግል እንለዋለን። በመቀጠል የጎግል አካውንት ያስመርጠናል። ለመክፈት ያሰባችሁበትን ጎግል አካውንት መርጠን ክሊክ እናደርጋለን። ከዛ ኮንቲኒው እንለዋለን። ከዛ ይሄ ከጨረስን በኋላ ወደ አፕሊኬሽኑ ይመልሰናል። ከዛ ሙዚቃ ለመስራት ከታች በመሃል ያለችው የሙዚቃ ምልክት ያለባት አንድ ጊዜ ክሊክ እናደርጋለን። ከዛ ወደዚህ ያስገባናል። እዚህ ጋር ከላይ ሲምፕል የምትለውን ከመረጣችሁ አፕሊኬሽኑ በራሱ ዜማ ግጥም ደግሞ ከናንተ እንዲሰራላችሁ ከፈለጋችሁ መጨረሻ ቪዲዮ ላይ አሳያችኋለሁ። አሁን ግን የፈለግነውን ሙዚቃ መርጠን ግጥም ብቻ እንዲቀይርልን ከፈለግን ደግሞ ከላይ በጎን በኩል ያለችው ከስተም የምትለዋን አንድ ጊዜ እሷን ክሊክ እናደርጋለን። እሷን ክሊክ ካደረግናት ከላይ ኦዲዮ የምትለዋን ክሊክ በማድረግ እዚህ ጋር አፕሎድ ኦዲዮ ኦር ቪዲዮ የሚለውን ክሊክ እናደርጋለን። በመቀጠል እዚህ ጋር አግሪ ቱ ዘ ተርምስ ኤንድ ኮንዲሽንስ የሚለውን የግድ ኦን ማድረግ አለብን። እሷን ክሊክ ስናደርጋት እዚህ ጋር አግሪ ቱ ተርምስ የሚለውን የመጀመሪያችሁ ሲሆን ብቻ ነው ይሄ የሚጠይቃችሁ። አንዴ ካገባችሁት ሁለተኛ ሳይጠይቃችሁ ዝም ብሎ ነው ወደ ጋለሪ የሚወስዳችሁ። ለማንኛውም ይሄን አግሪ ካልነው በኋላ ወደ ጋለሪያችን ወስዶ የፈለግነውን ቪዲዮ ወይም ደግሞ ኦዲዮ መርጠን ክሊክ እናደርጋለን። ለምሳሌ እኔ በሌላ ግጥም መቀየር የፈለኩትን ሙዚቃ ይህ ነው። ከዛ ከመረጥን በኋላ እዚህ ጋር ሴቭ እንለዋለን። ከዛ ሙዚቃውን አፕሎድ አድርጎ እስኪጨርስልን በታች ላይሪክስ የሚለውን ተጭነን ለሙዚቃው ያዘጋጀነውን የራሳችን ግጥም እዚህ ጋር እንጽፋለን ማለት ነው። ለምሳሌ እኔ ይሄ ግጥም ጽፍለታለሁ። ግጥም ጽፍ ያለው ግጥሙን እንደምታዩት ይመስላል። ከዛ ግጥሙን ጽፋችሁ ከጨረሳችሁ በኋላ ከታች ክሬት የሚለውን አንድ ጊዜ ክሊክ እናደርጋለን። አሁን እንደምታዩት ሙዚቃውን እየሰራልን ነው። ሰርቶ እስኪጨርስ ድረስ ትንሽ እንጠብቀዋለን። ሙዚቃውን እንደምታዩት በሁለት አማራጭ ሰርቶ ያመጣልናል። ለእኔ ይሄ ሙዚቃ ሰርቶልኛል። ከቀረሽ ጀሪ እኔ ብትወጃለሁ አንዳንድ ደግሚ ብቻሽን ከንጉሉ ዜማ እንዳለ ሆኖ ግጥሙን ብቻ ነው የቀየረው። እናንተ የፈልጋችሁትን ሙዚቃ እያስገባችሁ እንደዚህ መስራት ትችላላችሁ ማለት ነው። ከዛ የሰራልን ሙዚቃ ዳውንሎድ ማድረግ ከፈለግን
በጎን ካለችው 3 ነጠብጣብ አንድ ጊዜ ክሊክ እናደርጋለን። በመቀጠል እዚህ ጋር ዳውንሎድ የሚለውን አንድ ጊዜ ክሊክ እናደርጋለን። ከዛ በታች ያለችው ዳውንሎድ ኤኒዌይ የምትለውን ክሊክ በማድረግ እዚህ ጋር ሴቭ የሚለውን አንድ ጊዜ ተጭነን ሙዚቃውን ሙሉ በሙሉ ዳውንሎድ ያደርግልናል ማለት ነው። ምናልባት እናንተ የሙዚቃው ዜማ ሙሉ በሙሉ ራሱን እንዲሰራላችሁ ከፈለጋችሁ ደግሞ መጀመሪያ ወደዚህ ልግባና እዚህ ጋር ከላይ ሲምፕሊ የምትለውን እንመርጣለን። ከዛ ሶንግ ዲስክሪፕሽን የሚለውን ክሊክ በማድረግ የፈለግነውን ግጥም እናስገባለን። ከዛ እንደዚህ ጽፈን ከጨረስን በኋላ ከታች ድምጽ ያስመርጣችኋል። በወንድ ወይም ደግሞ በሴት የምትፈልጉትን ትመርጣላችሁ። ወይም ደግሞ የፈለጋችሁን ታዋቂ ሰው በዚህ ድምጽ ስራልን ብላችሁ እዚህ ጋር ትጽፋላችሁ ማለት ነው። ከዛ ይሄ ካስተካከላችሁ እዚህ ጋር ክሬት የሚለውን በመጫን አፕሊኬሽኑ በራሱ ሙዚቃ ይሰራላችኋል ማለት ነው። ለምሳሌ ለኔ አሁን የሰራልኝ ሙዚቃ እንስማው። ጨረቃ ስትወጣ በምሽት ሰማይ ትዝታሽ መጣብኝ እንደ አዲስ ስቃይ ለወጠ። እንደሰማችሁት ይሄን የመሰለ ሙዚቃ በራሱ ሰርቶልኛል ማለት ነው። ከዛ ይሄ ዳውንሎድ እናድርገውና ወደ ፋይል ማናጀር ገብቼ ሙዚክ የሚለውን ስንገባ እንደምታዩት እዚህ ጋር ዳውንሎድ ያደረግናቸው ሙዚቃዎች አስቀምጦልናል ማለት ነው። እኔ የሰራሁት ሙዚቃ ይሄ ይመስላል። ከቀረሽ ጀሪ እኔ ብትወጃለሁ አንዳንድ ደግሜ። እንግዲህ የተከበራችሁ የቻናሌ ቤተሰብ በዚህ ቪዲዮ ሙዚቃ በኤአይ ተጠቅማችሁ ከፈለጋችሁ እናንተ በፈለጋችሁ ዜማ ካልሆነ ደግሞ ኤአይ በራሱ በሰራላችሁ ዜማ እንዴት እንደሚሰራ አይታችሁ በቂ ትምህርት እንደወሰዳችሁ ተስፋ አደርጋለሁ። እናንተ ደግሞ እንደዚህ ያደርጋችሁ የፈለጋችሁትን ሙዚቃ እየሰራችሁ ሙዚቃውን ወደ ቲክቶክ፣ ወደ ኢንስታግራም እንዲሁም ደግሞ ወደ ዩቲዩብ በመልቀቅ ቪዲዮዎቻችን ቫይራል ማድረግ ትችላላችሁ። እናንተ ደግሞ ቪዲዮውን ላይክ ማድረግን አትርሱ። እንደነዚህ አይነት ተጨማሪ የቴክኖሎጂ ቪዲዮዎች እንዲደርሷችሁ ለቻናሌ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ። መልካም ጊዜ